ቀደም ሲል ጠርቻቸው የነበሩት አቶ ዩሱፍ አሁን ከቀጠሉ በኋላ ቀጥሎ የሚናገረው አቶ ጃዋር መሐመድ ይሆናል በነገራችን ላይ። ስለዚህ ለሱም ተዘጋጁ። አቶ ዩሱፍ ያሲን የአፋር ተወላጅ ናቸው። በተለያዩ የፖለቲካ ጉዳዮች ላይ ሰፋ ያለ ትንተና ሲሰጡ ቆይተዋል። ኢትዮጵያዊነት አስተባባሪ ማንነት የተሰኘ መጽሐፍ ጽፈዋል። በጦቢያ መጽሔትም አምደኛ ነበሩ። በአፍሪካ ቀንድና አካባቢ ጉዳዮች ላይ በጂኦፖለቲካው ላይ ሙያዊ አስተያየት በስፋት ይሰጣሉ። በጉዳዩም ባለሙያ ናቸው። ዛሬ ተገኝተው መልእክት ሊያስተላልፉ ስለተገኙ ከልብ አመሰግናለሁ። 10 ደቂቃ አሉት። ያንን 10 ደቂቃ ተጠቅመው ጦርነት እንዴት እንዲቆም፣ አገዛዝ እንዴት ሊያበቃና ሰላም እንዴት ሊመጣ እንደሚችል ያሉትን ሀሳብና ምክረ ሀሳብ ያቅርቡ። መቀጠል ይችላሉ አቶ ዩሱፍ ያሲን። አመሰግናለሁ። አሰባሳቢ ማንነት ነው የመጽሐፉ ስም፣ አሰባሳቢ ማንነት። ሰሞኑም አስተባባሪ ሳይሆን አሰባሳቢ ማንነት፣ ኢትዮጵያዊነት አሰባሳቢ ማንነት፣ አብሮነት እያልን ስለሆነ ወደዛ ተወሰደ። ሰሞኑ ብዙዎቹ እየወሰዷት ተቸግረናል። ግን እንትኑን አትሊስት መውሰዳቸውን ስላላረጋግጡ ነው እንጂ አሰባሳቢ እስከሆነ ድረስ ቢወስዷት ግድ የለም። ግን አሰባሳቢ የምትለው ቃል በብዙ መልኩ እየተጠቀሙበት ነው። ግን ያኛው የዛሬ 10 ምናምን ዓመት ነው የተጠቀምነው። አሰባሳቢ ማንነት በአንድ ሀገር ልጅነት ነው። ታንኪዩ። እና በዚህ በአይነቱ ሊሰኝ የሚችለው በይነመረብ ህዝብ ትዕይንት ላይ የዛሬ ዝግጅት ላይ ታዳሚዎችና አዘጋጆች የከበረ እና የላቀ ሰላምታ ይድረሳችሁ። ከልብ የመነጨ ምስጋናዬን በቅድሚያ ተቀበሉኝ። በተለይ የአብሮነት ኢኒሼቲቭ ባለቤቶች ልዩ ምስጋና ይገባቸዋል። ይህ መነሳሳታችሁ ወይም ኢኒሼቲቭ ከሌሎች በርካታ ሰላም ይውረድ፣ ጸረ ሰላም ይውረድ፣ ሰላም ይውረድ፣ ጸረ ሰላምም ይውረድ በሚለው ተቃዋሚዎች ቅንጅት ተደምሮ ዓላማውን እንደሚያሳካ ጥርጥር የለኝም። አሁን ዛሬ በዚህ ላይ የምንመለከተው የጎንዮሽ መጋጨቱ ተትቶ ቀጥታ በፖለቲካ በጣም የራቁ ኃይሎች ወይም የነሱ ተወካዮች እዚህ በአንድነት መሰለፋቸው በአንድ በኩል ለኢትዮጵያ ሕዝብ ተስፋ ይሰጣል፣ በሌላ በኩል ደግሞ ላለው አገዛዝ ያርደዋል ማለት ነው። አሁን እንዳየ ነው። ጦርነት ይቁም፣ ሰላም ይስፈን ምኑ ላይ ነው የሚያሸብረው? ምንም የሚያሻማ ትርጉምም ኖሮት ሊኖር አይችልም። ግልጽም ነው። በሀገሪቷ ሰላም ይውረድ፣ ጸረ ሰላምም ይውረድ ብለን በምንልበት ጊዜ ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ግልጽ የሆነ ሌላ ጉዳይም አለ። በሀገሪቷ ደረጃም ሆነ በቀጠናችን ጸረ ሰላም ኃይሎችና የሰላም ኃይሎች አሰላለፍ ጥርት ባለ መልክ እየታየ ነው። ግልጽ እያለ መጥተዋል። በኢትዮጵያ ውስጥ ያሉት ድርጅቶች፣ በአካባቢ ያሉት ሀገራት ኃይል አሰላለፋቸው ግልጽ እየሆነ መጥተዋል ማለት ነው። ለአንድ አፍታ እዚህ ላይ ቆም ብለን የአሁኑ ሁኔታ በመሰለው የታሪክ መጋጠሚያ በስልጣን የነበሩት መሪዎቻችን ወይም የኢትዮጵያ መሪዎች የወሰዱትን አቋም ዞር ብለን እንመልከት። ቅበ ንግስና ከእግዚአብሔር ተቀብያለሁ ይሉ የነበሩት ንጉሠ ነገሥት ጃንሆይ ልዑል ራስ እምሩ ካግባቧቸው በኋላ የሀገሪቷን ደህንነት ያስጠብቃል ካላችሁ እሺ ብሎ በሻለቃ ደበላ ዲንሳ በሚመራው የደርግ ጓድ ጋር ተነስቶ ከቤተ መንግስት ወጡ፣ ከስልጣንም ወረዱ። በገዛ ፈቃዳቸው ማለት ይቻላል። ምክንያቱ ከእናንተ ጋር ይህንን የምትሉትን ነገር የሀገሪቷ ደህንነትና የህዝቦቿ ሰላም ያስጠብቅ ከሆነ ከእናንተ ጋር ማልሄድበት ምክንያት የለም ብሎ ደርግ የላከላቸው በሻለቃ ደበላ ዲንሳ ከሚመራው ቡድን ጋር ሄዱ። ፕሬዚደንቱ መንግስቱ ኃይለማርያም
በመጨረሻ የደርግ ፓርላማ ስብሰባ ላይ በሀገሪቷ ሰላም ሲባል ለተፋላሚ ድርጅቶች ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ አሉ። ወንበሬን ለመልቀቅ ዝግጁ ነኝ ለአንዱ ተፋላሚ የነበሩት ያኔ ወያኔና ሻዕቢያ ናቸው። ለነሱ አምበል ነው ያሉት። ለአንዱ አምበል ወንበሬን ለመልቀቅ ዝግጁ ነኝ ብሎ አትሊስት ስልጣን ለመልቀቅ ለህዝቡ፣ ለሰላሙ፣ ለሀገሪቷ ደህንነት ለመልቀቅ ዝግጁ መሆናቸውን አሳዩ ማለት ነው። በቅርብ ደግሞ ኃይለማርያም ደሳለኝ ስልጣናቸው በገዛ ፈቃዳቸው ለቀቁ። አሁንም ለሀገሪቷና ለህዝብ ደህንነትና ሰላም ሲባል ነው። እንዲያውም የመፍትሄ አካል ለመሆን በማለት ዝግጁነታቸውን አረጋገጡ። ታዲያ ምን ያደርጋል? ንጉሱም በጣም ከረፈደ በኋላ ነው ዝግጁነታቸው ያሳዩት። ኮሎኔሉም እንዲሁ በጣም ከረፈደ በኋላ ነው። ጠቅላይ ሚኒስትር ኃይለማርያም ምንም እንኳን የተካቸው አብይ አህመድ በፈርዖን ቤት ያደገ ሙሴ የተባለለት ራሱ ፈርዖን መሆኑን አረፈው እንጂ ስልጣንን በሰላም ሆኖ አረፈው እና በሰላም ስልጣናቸው ለለቀቁት ፕራይም ሚኒስተር ኃይለማርያም ደሳለኝ ለዛ ለተባለውን ነገር ሊሆን አልቻለም። ለዚህም ነው በአገር ልጆች መሃል ዛሬም ኃይለማርያም ደሳለኝ ዛሬም በአገር ልጆች መሃል እንደፈለጉ የሚዟዟሩት። የተሳካ የስልጣን ርክክብ ነበረ ማለት ይቻላል። ነገር ግን አመሰቃቃይ ወንበር ወራሹ አገሪቷንም ቀጠናውም አተረማመሰው። ይህ ነው በኢትዮጵያ ውስጥ ያለው ነገር። እዚህ ላይ አንድ አጭር ፈገግ የሚያሰኝ ገጠመኝ፣ የራሴ ገጠመኝ ለእናንተ ልጋራ ፍቀዱልኝ። ዛሬ በስደት ከካይሮ አሁን ያለሁበት የስካንዲናቪያ አገር መተን ትንሽ ከቆየም በኋላ በዛን ጊዜ 4 ወይም 5 ዓመት የነበራት የመጨረሻ ልጃችን አማርኛ መነጋገር እየአስቸገራት እና እንዝናናባት ነበረ። ከዕለታት አንድ ቀን ለብቻዋ መጫወት ሰለቻት መሰለኝና እናቷን ማሚ እኛ ወደ ኢትዮጵያ የምንሄደው መቼ ነው አለቻት። እናቷ ደግሞ አባትሽን ጠይቂው ብላ ወደ እኔ ልትገላገል ፈለገች። ቀጥታ ወደ እኔ መጣ አምርታ እሱ ጥያቄ ራሱ እንደገና ጠየቀች። እኔ ብዙ ሳላስብበት በስልጣን ያለው መንግስት ሲወርድ ነዋ አልኳት። እሷም በልጅነትና በንጹህ ልቦናዋ ምን ብትል ጥሩ ነው? ምኑ ላይ ነው የቆመው? ይውረዳ ብላ እርፍ አለች። ምኑ ላይ ነው የቆመው? በእሷ የተረዳት በስልጣን ያለው መንግስት ሲወርድ ነው ስላት፣ ምኑ ላይ ነው የቆመው? ይውረዳ። በጣም በሚያስቅ አኳኋን ነው ያለችውና ያ ነገር ሁሉ ጊዜ እንደ ቀልድ እንደግመዋለን። ስለዚህ ይሄ ነገር አብይ አህመድ ከስልጣን መውረድ የኛ ትንሿ ልጅ ያኔ እንግዲህ ትልቅ ናት ባለችው መልኩ ባይሆንም አሁንም ቢሆን ምን ላይ እንደቆመ አንዱ በኢትዮጵያ ሕዝብ የሚያውቀው ይመስለኛል። በቀላሉ ግን ውረድ ሲባል እንደማይወርድ በተግባሩ ያሳየ፣ ከዛም አልፎ ተርፎ እዚህ ላይ ስትነጋገሩ የነበራችሁ ተናጋሪዎች በዝርዝር ገልጻቸውታል እና የእኔ መልእክት በማሳጠር ወደ እንትን አልፋለሁ። 2 ደቂቃ አሉት አቶ ዩሱፍ። ውረድ ብሎ ማውረድ የማይሞከር የማይታሰብ ነው። በተለይም የንግስናው ዘውድ የደፋሁት እናቴ በ7 ዓመቴ በነገረችን ህልምና ንግርት ብሎ በፓርላማ ፊት የቆሞ መናገር ድፍረት ያለው መሪ ነውና ኢትዮጵያ ህዝብ ጃንሆይን እንኳን
ሌባ ሌባ ብሎ በድንጋይ የወረወረባቸው አድፋጭ ህዝብ ነው። አንድ ትንሽ ልጄ ላይ ምን ላይ ነው ቆመው እንዳለችው አብይ ዛሬ ምን ላይ እንደቆመም ምን እየሰራ እንደሆነ ሁላችን የምናውቀው ነውና በአጭሩ ሰላም ይውረድ፣ ጸረ ሰላምም ይውረድ። አመሰግናለሁ።